አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዶች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ዛሬ መክተባ ሄጄ ነበርና እንደምታዩት የኛን መጽሐፍ ቁርአን ቅዱስን አግኝቻለሁ። ግን ዋጋው 60 ብር ነው። ግን እኔ ብር አልያዝኩም። ይገርማችሁ ብር አልያዝኩም። ተፍሲር አለው፣ ቁርአን አለው። ትልቅ ነው በጣም ቁርአን ይታያል። ተታያችሁ ይሄኛው ሲቆይ በረከክል ቢስሚላህ እንደምታዩት እዚህ ጋር ቢስሚላህ الرحمن الرحيم ይላል። አልሐምዱሊላህ الذي انزل على عبده ሱረቱ الكهف ነው። እዚህ ሱረቱ الكهف ነው። ግን ችግሩ ባለፈው ጠልቤያቸው ነበር 100 ምናምን ነው ያሉኝ። እንጃ እዚህ ቁል እንደምታዩት ቁርአኑ ይታያል። እዚህ ጋር ደግሞ ተፍሲሩ ይታያችኋል። ያለች ስራ ተፍሲሩ እንደምታዩት ነው። ሹፉ ሱራሽ ያ አላህ እኔ እንውጣ ስትለኝ ዝም ብዬ በቃ ቦርሴን ነው ብሬ ሌላ ቦታ ነበርና ቦርሳ ነው ብድግ አድርጌው መጣሁት። ግን እንዴት አድርጌ ግዢ ለማለት ከባድ ነው። እንጂ በእንግሊዝኛ ያለው ከወዲህ ቁጥር አለው እንጂ ሰውዬው ቁጥር መክተብ እንግዲህ የተጻፈበት ጊዜና ዓመተ ምሕረቱ ቀኑ ምናምን ይለያል። ከዛ ደግሞ my god كيف اسوي الحين؟ المهم يهم يكاد قدمان دوري يهم تتاچنا وهي لانسا يهم عندنا አሁን አንዱን አንስተውት ሄደዋል። ማሻአላህ እዚህ ጋር አንድ ነበር አንስተውታል። ይሄው ከድኛው ነው እዚህ ይሄው ማለት ነው። መጥቼ ነበር አቦ እንደው እንዴት አረኩኝ። እንደምትመለከቱ ዛሬ መክተባ ሄጃለሁ። ቁርአን አግኝቼ ነበር፣ የአማርኛ ቁርአን። ቆይና አሳያችኋለሁ እዛ ስደርስ። ወላሂ የውላችሁ ዛሬ ካን ባህር ዘንድ ጎራ ብለናል። ባህሩ ጋርና እንግዲህ የውላችሁ ዘና ፈታ እያልን ነው። በዘነዘና ነው ዜና በዘነዘና ይላችኋል። ይሄን ይመስላል። ልብሳቸውን እዛ አስጥተዋል። እንግዲህ ድምጧ ገባ ምን ላድርጋት? ዋው እዚህ ጋር ጨለማ ነው። ይሄ ወደዚህ ደግሞ እንትን ነው። እኛ አሁን ያለንበት ኢማራ ይሄ ነው። ይሄ መንገዳችን ነው። ሲቡ መንገድ ነው። ወንዶች የሚወጡበት ነው። የሴቶቹ መግቢያና መውጫ ይሄ ነው። ዋው እያቸው ይሄ ነው ቤቱ። ደስ ሲል ማሻአላህ ተባረከላህ፣ ማሻአላህ ተባረከላህ። እንደምታዩት ይሄ መሬት ነው። ውሃላ መስበሐላ ይሄ እንደምታዩት ውሃ ነው። መንገዱ ደግሞ የምታዩቸው እነዚህ ቀያዮቹ መብራት ናቸው። እንደምታዩት አላህ እድሜ ሰጥቶኝ እንደው ቤቴን እኔ የማደርገው እንደዚህ ነው። ታያችኋል። ያ ሐቢብ አላህ ሙሐመድ ያ መርሐባ ያ ሰላም አለይክ ያ ሙሐመድ ያ ሐቢብ አላህ እያለ ከሙሽራው ጋር እንሄዳለን። ይሄን ይሱ የጥላ ሱራ ዋው የዘህራቱ ዋው የች ሙሽራው እንዴት እንደሚሄድ
እዚህ ጋር ደግሞ ልንቀመጥ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ዋው ዋው ዋው! ዛሬ እንደምታዩት ዋው ይስኛል። አንደኛው ከፊላችን ዘይረተው ተሽከረክረው ታያቻው ወርላ ይላል። እንግዲህ መጣ። እኔም በወጣ እዚህ ላይ ምን አለበት መሐመድ ሰይድ ልውጣ እንደ እዚህ ላይ ወይስ ሰው የሸደረሰ ይወላ አናፈረብኝ። ምን አለ ያቁ ስለሚያውቁ ነው የማዋኘት። ይኸው እዛ የምታወት ቆይና እዛ የምታወት የኛ ሰውዬ የሴትዬ ልጅ ነው። ይኸው ሲዘ ليش ما لبست ملابس واو 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 ይኸው ሰውዬሽ መጣ። መርሐባ መርሐባ አህለን አህለን። ወደ ፎቅ እየወጣ ነው ዛሬ። ይሄን ቤት እስትራሃ ዋው ዋው። በዚህ ላይ እንደ ሙሽራ ነበር ማውረድ። ወላሂ ደስ ሲል ዋው። የሙሽራ መውረጃ ይመስላል ወላሂ ደስ ሲል። ማሻአላህ 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 ተባረከላህ ማሻአላህ ተባረከላህ። እንደምታዩት እንግዲህ ሙሽራዋ እዚህ ደርሳለች። ሙሽሪቱን ዛህራ ናት። ከዛ ወደዚህ አንደኛው ክላስ ያስገባል። እኔ ግን የምሄደው ሙሽራዋ ግን ወደ ቀኝ ነው፣ ወደ ቀኝ ነው የሚያምረው። ዋው ማሻአላህ ተባረከላህ ማሻአላህ ተባረከላህ። ይሄ የወንዱ ሙሽራ መኝታ ነው። የሴቷ ደግሞ በዚህ ነው የሚካሄደው። አይ ሴቷ ተተኛለች። የሴቷ በዚህ ነው የሚተኛው። ሴቷ በዚህ ነው የምትተኛውና ሲባይ ሰላም የትክትክ ሰላም የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ደህና ናችሁልኝ? አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። ايوه شوفوا عندنا فشار اليوم، فشار لا تاكلي. الله ما شاء الله تبارك الله ما شاء الله تبارك الله ما شاء الله تبارك الله. وي 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 ልብስ ብሎ ዝም ነው። በቃ ልብስ ብሎ ዝም ነው። ምን አባቴ ላደርግ ታዲያ? አሁን ይሄ ደስ አይልም? ይሄስ ደስ አይልም? ማሻአላህ ዋው። ታዲያ ቁመቱ ተይል ሊመጣ ነው የምለው። አይ ፍርጃዬ አይ ቁመት ቢኖረኝ ቁመት ቢኖረኝ እናማ ምን ትላላችሁ ወዶቼ? ወይ የዚህን አጠላለብ እንዴት ነው? እንዴት አድርጌ ነው የምጠልበው? የዚህ አጠላለብ እንዴት ነው? ወላሂ ወላሂ በጣም 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 ያምራል። ቢስሚላህ ቢስሚላህ። ይሄ ሰማያዊ ማንኛውም ይሄ ተለጣጭ ነው። ነገር ግን የወገባቸው ላይ እንዴት እንደሆነ ማሻአላህ ተለጣጭ ነው፣ ይለጠጣል። ያን እንደ ሳልቫጅ ነገር ነው። ግን እንዴት ነው የሚጠለበው?
በጣም ነው የሚያምረው ወላሂ ከምንም በላይ ያ አላህ። እኔማ እንደ የምወደውን ነገር አላገኘውም። እንደው በጣም እንደው እንዳማረኝ ይቀራል እንጂ ግን ቁመቱም እኮ አያስቸግርም። ይሄንን ጫማ ገዝቶ ቋቋቀሽ ማለት ነው። ምን ችግር አለው? እነሱም እኮ ጫማው የተሰቅለው ነው እንደዚህ ሆኑት አይደለም እና ያ አላህ ይሄን ይሄ ጥቁሩ ደስ አይልም። ቀበቶ አለው። ይሄን ወጥ ነው ተናለው። እኔ በጣም ያማረኝ ማን ነው ሰማያዊውን ይሄ ሰማያዊ ማለት ይሄ ሶስት ይሄ ተታያችሁ ይሄ ማለት እንደዚህ ማለት ነው። ይሄ በጣም ነው ያማረኝ። ወይ ሊሄን ነው ወደ ጠለባቱ ቦታ ሊሄን ነው ወይ አዳገባሁን ዛራ አዳገባሽ ዛሬቱ። አረ ቢስሚላህ እስኪ እዚህ ጋር ልንካው ምንድን ነው የሚያመጣው? አይዋ ሰላም አለይኩም ሳዲ እንዴት ነሽ? አይሰማም። ሰላም አለይኩም ከኢትዮጵያ እየደወሉ ነበር። አይሰማም። አንድ ዜና ላሰማችሁ ነበር። ዜና በዘና ልላችሁ ነበር። ምን አልተሰማም። እንግዲህ ሳዳ ይሰማሻል? አላሁ አክበር